አንዴ ከግራ ደረታችሁ እጃችሁን አኑሩና ልባችሁን አድምጡት። የመኖር ምስክር የህይወት ቃል ኪዳን እስካለ ነው ያለን። አየር ከሳምባ ከሞላበት ቅጽበት ጀምሮ ሳያቋርጥ ይመታል። ታዲያ እንዴትና ለምን ድንገት ይከዳል? የልብ ድካም መነሻው ምንድን ነው? ልብን ከሚመግቡ የደም ቧንቧዎች ነው ችግሩ የሚጀምር። ለዓመታት ዝምተኛ ጠላት ከእነዚህ ቱቦዎች ይመሽጋል። የሚጣበቅ የስብ ንጣፍ ግግር፣ ኮሌስትሮል፣ የፈራረሱ ህዋሳት ከእነኚህ የህይወት ፈሳሽ ይዘው የሚያዘዋውሩ ቱቦዎች ይከማችና ያጠባቸዋል። ዝምተኛ ጠላት የተባለውም ለዚህ ነው። እስከዛች ክፉ ቀንና ሰዓት ድረስ ያለ ማስተዋል የህይወት ሩጫ ስለሚቀጥል በድንገተኛና አስከፊ ቅጽበት ከስብ ከኮሌስትሮልና ከሌሎች ህዋሳዊ ቆሻሻዎች ከደም ስር ውስጥ የተገነባው ግግር ይፈርሳል። የፈረሰው ከደም ሲፈስ ሰውነት ይህን ከደም ቱቦ ስብራት መለየት ይቸገራል። እናም ለመጠገን ይሯሯጣል። ይህ ነው እንግዲህ አደጋው። ለጥገናው እነዚህ ህዋሳት ከሚፈለገው በላይ የረጉ ደሞች ወይንም ክሎት ይፈጥራሉ። ይህ ግጭት ይፈጥርና የደም ቱቦ ሞልቶ ቧንቧውን ከነጭራሹ ያቋርጠዋል። የልብ ወንዝ ይገደባል። የደም ፍሰት ይገታል። የልብ ተፋሰስ ሲዘጋ ሳይታክት የሚሰራው ልብ ይራባል። አየር ይታገዳል። ጡንቻዎች ይታፈናሉ። ደመከል የልብ ድካም ይህንን የሚጀምር ህመም እንደ እሳት ከሰውነት ይሰራጫል። የሚያደቅ ክብደት ከደረት ይሰማል። የረቀቀ ህመም ከግራ ክንድ አንቆ ይዛል። የሚወጋ ህመም ከመንጋጋ ይከሰታል። ትንፋሽ ያጥራል፣ ይቆረጣል። ቀዝቃዛ ላብ ሰውነትን ያጠምቃል። ጦርነት ከሰውነት ይጀምራል። ጦር መሳሪያውም የፍልሚያ ሜዳውም ሰውነት ነው። ትንቅንቅ። ተስፋ በዚህ አስጨናቂ ወቅት በተለያየ መልክ ይደርሳል። በደም ስር ውስጥ የሚገባ ትንሽ ፊኛ እየተለጠጠ የተዘጋውን ግግር ለማፍረስ ይሞክራል። የሚዘረጋ መቆንጠጫ አብሮ ገብቶ እየተከፈተ የደም ቧንቧዎቹን ያሰፋል። ፍሳሹ እንዲቀጥል ይረዳል። ወይንም የረጋውን ደም ሊያፈርስ የሚችል መድኃኒት ተውጦ ግግሩን አማምቶ ግድቡን ይሰብራል። ሕይወት ይታደጋል። ደም ሕይወት የሚሰጥና የሚጠብቅ አየር አዝሎ ወደ ተራቡና የተጠሙ ህዋሳት ይጎርፋል። የልብ ምት ይረጋጋል። ማዕበሉ አንዳንዴ ጠባሳ ጥሎ ያልፍ ይሆናል፣ ግን ታልፏል። ሕይወት ይቀጥላል። ከጤና የሚበልጥ የለምና ጤና ይስጣችሁ ልበል ወገኖቼ። መልካም ጊዜ።